ሰላም ነው ወንድሜ? ሰላም ነው። ያው እህል ከቀመስኩ 3 ቀን ወንድሜ። 3 ቀን ሙሉ ምግብ አልቀመስኩም። ታሳዝን። ቆይ ቤት ጠይቄልህ ልምሽ። እሺ እሺ። አንተ ምን ያድርሽ? አንቺ ሰላም ነው? መፈልገሽ ነው ወንዱ ልጅ ሲያሳዝን ብታዩ 3 ቀን ለማይነው። ለለማይ ነው ወንዱ እርጉዝ ነው አይደለም? ሚስቱ እርጉዝ ናት። ሲያሳዝን 3 ቀኑ ከበላ አይደለም ብንሰጠው በጣም ወጭ በዛብኝ። ወጭ በዛብኝ ወንድሜ እንዳለህ ማለት ነው። ዛሬ የለም እርሰናል እያለ ነው። አይዞሽ ጠንክር። ቻፓ እሙዬ አንቺ ቺኮ ምንድነው እንዴ? ወንድና እንዴ ምንድነው የምትለው? ጻብ ነው የፈለከው? ሴት መስለሽ ነው እንዳስብሽው አይደለም። ሴት መስለሽ ምን ይሄን አይተህ ይሄ በጁጁስ ነው የሚሰራው። ጠዋትና ማታ 5 ሰራለህ። ቤት መጥቻ ሰራለህ። ሎኬሽን ላክልኝ። አረ እንደሱ አይደለም። ና ተመዝገብ። በጁጁስ የሚመጣ ነው። ና ተመዝገብ። እንደሱ አይደለም። ተመዝገብ። ስምን ንገረኝ። እንዳስብሽው አይደለም። ና ተመዝገብ። በጁጁስ የሚመጣ ነው። ና የአቶ በላቸው ክፋት ግን ምድር ላይ አለ። በተለይ ግብነታቸው ደግሞ እሱ ነገራቸው እንዴት እንደሚያስጠላ ተመስገብ ገብተናል። ደግሞ መሰሪ የመጨረሻ መሰሪ ነው። ከህፃን ልጅ ላይ ቀምተው የሚበሉ እኮ ናቸው። ሰው አንድ ነገር እንኳን ልክ አይሆንም። እኔ ቢሞት ደስ ይለኛል። እኔ ከሁሉ ነገር መጣላለት አሸርጋጅ የመጨረሻ በቃ ለሁሉም በቃ ሁሉ ሰፈር እንዳለ እኮ ነው የሚጠላው። ያሰራበት ራሱ አይከፍልም። በደፋው እንዲህ ባፍቂ ወረ መኖር የሌለበት ሰው ቢኖር ሄሎ አቶ በላቸው ሞቱ። ወይኔ ኧረ ለቅሶ እንደረሳ ቶሎ ታዲያ እኔ ጌታ አቶ በላቸው የነባ ኧረ ድፍት ሰለማለለ ከልጅነት እስከ እውቀት ሳሰጥ ያጎረስከኝ አብረን አደገኝ። የነቀና ላንተ ሞታለሁ ወይ? ህፃናቱን እያበላ የተራበውን እያበላ የኔ መልካም ላንተ ሞታለሁ ወይ? ከሰው አትለኝ። ከሰው ሁሉንም በኩል አይደል ሰውየውን እኮ አልተራኩም። ባጎረስከኝ አልተራኩም። እኔ ደግሰው አጣጥ እንደዛ የብዙ ዓመት ህልሜ ተሳካ። ሚስቴ ምን ተወለደች? በጣም ደስ ይላል። እንኳን ደስ አለ። በጣም አመሰግናለሁ። ይኸው 3 ጁስ ይዤላት እየሄድኩኝ ነው። ለመልካም ምኞታችሁ በጣም አመሰግናለሁ። ሰላም ሁኑ። ወይኔ ተወረድኩ ዛሬ። ወዴት ነው? ታምሜ እያየኸኝ አይደል እንዴ? ወደ ሆስፒታል ነው። ምን ናሙ? ምን አገባህ አንተ? ዶክተር ነህ እንዴ? ዞር በል ልግባበት። ወደ ተረጋጋ። ይኸውልህ እኛ ጋር የሚሰጥ ህክምና ይሁን አይሁን እዚህ ነው የምናረጋግጠው። ህሙማን ማለያ ክፍል መሆኑ ነው። አራዳ ነገር ነህ። ዱነግ ነህ እንዴ? ዱነግ ይላል እንዴ? ይኸውልህ ሆዴን ከንበርቴ በላይ እየቆረጠኝ ነው ምናምን። ከዛ ደግሞ የተከመረ ነገር ይሰማኛል። አልወጣ አይደል? ምንድን ነው ፈስሎ? ይሄ ውረው ውር አንቺ ነሽ? ኧረ በል አታሟል። አንተ አሟል። ግባ ና ግባ ና የፈጣሪ ያለ ምንድነው ሆድ ውስጥ ያለው? ሞታ አሁን የቀቦረ ሞታ የፈቱን ትዝ ታሪክ አጥቶት ሞታ። የሚያውሎኝ ነበር እኮ የሚያውሎኝ ነበር በቂቱ። ወይ ኦያያያ የማይደገም ኢንክሬዲብል አይን የሚያቃጥል ፈስ። ወይ ቤተሰቦቹ ከመጡ የመጨረሻ ቃሉ እሱ ጋር ያለው በሉት። ማጣሪጎ ባይ ከኋላ መጣ ይባላል። አይን አውጣ ዲስ የጀመርኩት እኔ ነኝ ልጅ ባርኔጣ። አሁን ባንተ ቤት ዲስ ጀመረ ሞተሃል። ኤምሲቢ እንጂ በገጠም ይበልጣሃል። ሻንጣ ሙሉ ገጠም ነው ያስኩት። የዲሱ መለኛ አባ ምን እሺ የለ ምንድን ግጥም ከኛ ግጥም የለሽ ጻፍ አድርጌ ልምጣ ትንሽዬ ግጥማ
ሞክሪ ሂጂ ጽፋሽ ነይ እናንተ ደግሞ አንመካም በጉልበታችን እግዚአብሔር ነው ያህላችን። ኧረ አንቺ ሳምሪ ያሟታል። በእናትሽ ሄደን አንጠይቃትም? ኧረ እባክህ ጠይቂ። ከቻች ይደረጋል፣ ከቻች ይሆናል። ሌላ ቀን ኑሮ እንዲህ ተወዷል። ከልባችን ባታስብ። ቤዚ ምን ደህና ነሽ? ምን ሆነሽ ነው? እዚህ አልሰማሽኝም መሰለኝ። ምን እያልከኝ ነው? ሳምሪ ታማለች። ሄደን አንጠይቃት በእናትሽ። አዎ በጣም ነው ቪቪአይፒ ፓስ አትሰምሽም እንዴ? በጤናሽ ነው? ምን ሆነሽ ነው? ይቅርታ እየሰማሽ አይደለም እኮ። አዳምጪ እንጂ እዚህ ጋር እኮ ሰው ሊሞት ነው አይደል? ታሞ ሊሞት ነው አይደል እንዴ? በስነ ስርዓት አዳምጪ እንጂ። አሟታል እንዴ? አዳምጪ። ጉምጉ ጉምጉ ያላንቺ ህይወት የላት ትርጉም። ኧረ ምኑን ሰጠሽ? ኧረ ምኑን ሰጠሽ? ናንጄቢ ኧረ ምኑን ሰጠሽ? እንዴ ተንኮሱ እስካሁን አልገባህም እንዴ? ግባና ተጠቀም እንጂ። አልያዘኝም። ምኑን እንዴ? ሽንት ቤት አላልከኝም? እና ሴራሚክ ቤት ነው ሄራስ እና ግባና ተጠቀም። ቤት ውስጥ ኧረ ሽንት ቤት ነው ልጁ። ምን ሆኗል? ኧረ ግባ። ታች የለም ባዶ ቦታ ምናምን? ኧረ የለም፣ ይሄ ነው በቃ ሽንት ቤት እዚህ ውስጥ ያለው። የውጭ የላቸውም ጓሮ? የለም፣ ተንኮሱ ሽንት ቤት ነው ይሄ። ግባና ተጠቀም። ምን ሆኗል ልጁ? አልያዘኝም አልያዘኝም። በቃ ምግብ አልበላም። እሄዳለሁ። ኧረ ተጠቀም። ተው በቃ ና። ምን አይነቱ ነው? ምግቡን ይዤ እገባለሁ። ኧረ ተው በእናትህ። ሽንት ቤት ፊት ለፊት ቆመ ስለ ምግብ ደግሞ ታወራለህ እንዴ? ግን እዚህ ውስጥ ነው። አዎ ኧረ በቃ ተው ካልፈለግ